ይስጥልን አድማጮቻችን፣ ሃሪ ዳሳን ይዘን ቀርበናል። ሁሉም ሀገራት እኩል ናቸው ቢባልም አሜሪካና ፕሬዝዳንቷን ግን የሚስተካከላቸው ያለ አይመስልም። በመርህ ደረጃ ይህ አባባል ተቀባይነት ባይኖረውም በተግባር ግን ቢያንስ እስካለንበት ጊዜ ድረስ ያለው እውነት ይህን ያሳያል። ትራምፕ ያለማንም ከልካይ ቬንዙዌላ የተባለችውን ሉዓላዊት ሀገር ለወራት በከበባ ውስጥ አስገብተው ጥቃት በመፈጸም ፕሬዝዳንቷንና ባለቤታቸውን አሜሪካ በመውሰድ እስር ቤት ወርውረዋቸዋል። የሀገሪቱን ነዳጅ በአሜሪካ ባለመዋለ ንዋዮች ቁጥጥር ስር ይሆናል፣ የቬንዙዌላንም የነዳጅ ገንዘብ ተቆጣጣሪው እኔው ነኝ ብለዋል ትራምፕ። ጋዜጠኞች ቬንዙዌላን ማን ነው የሚያስተዳድራት በማለት ላቀረቡላቸው ጥያቄም ቅልብጭ ያለች መልስ ሰጥተዋል። እኔ በማለት ዶናልድ ትራምፕ ይህ ሁሉ ሲሉና ሲፈጽሙ ሀያላን የሚባሉ መንግስታት ሳይቀሩ ሕግን የጣሰ ድርጊት ነው ከማለት በስተቀር የወሰዱት እርምጃ የለም። የአሜሪካ ጦር ዘመናዊ የጦር መሳሪያ በመታጠቅና ግዳጅ በመፈጸም የሚተካከለው የለም የሚሉት ፕሬዝዳንት ትራምፕ አይናቸውን ወደ ግሪንላንድ አዙረዋል። ወደ 60 ሺህ አካባቢ ህዝብ የሚኖርባት ራስ ገዟ ግሪንላንድ የዴንማርክ ፌዴሬሽን አካል ስትሆን የባህር ጠረፏ የሩሲያና የቻይና መርከቦች መርመስመሻ ነው በማለት የብሔራዊ ደህንነት ጉዳይ አድርገውታል ፕሬዝዳንቱ። የዴንማርክም ሆነ የግሪንላንድ ጠቅላይ ሚኒስትሮች የአሜሪካ መንግስትን አቋም ቢቃወሙም ዋይት ሀውስ ከባለስልጣናቱ ጋር ተነጋግሮ በውድ አሊያም በወታደራዊ እርምጃ በግድ ግሪንላንድ በአሜሪካ እጅ ውስጥ መግባቱ አይቀርም ብሏል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በዚህ ጉዳይ ለመነጋገር በመጪው ሳምንት ወደ ግሪንላንድ የሚያቀና ልዑክ እንደተሰየመም ተናግረዋል። ዓለምን የማያባራ የቤት ስራ እየሰጡ አንድ ዓመታቸውን ያሳለፉት ዶናልድ ትራምፕ አሁን ደግሞ ከተለያዩ የተመድ ተቋማትና ኮሚሽኖች ለመውጣት ወስነዋል። የተባበሩት መንግስታት በአሜሪካ ጫንቃ ላይ ተንጠልጥሎ አይቀጥልም የሚሉት እኚህ ሰው በመንግስታቱ ድርጅት ስር የተዋቀሩትን ጨምሮ ከ66 ያህል ተቋማት፣ ቢሮዎችና ኤጀንሲዎች እንደሚወጡ አሳውቀዋል። የሃሪ አድማጮች፣ በዛሬው ዳሰሳችን ድርጅቶቹ የትኞቹ ናቸው፣ የሚያስከትለውስ ተጽዕኖ የሚለውን በዝርዝር እንመለከታለን። አብራችሁን ቆዩ። ዓለም ወደ አንድ መንደር መጥቷል፣ ሉዓላዊነትም እየጠነከረ ነው ቢባልም አሜሪካ ከዚያ በተቃራኒ ያለውን የመረጠች ይመስላል። አገራት ለአሜሪካ መስገድ፣ መሪዎችም ትራምፕን ወይም የአሜሪካ ፕሬዝዳንትን መፍራት አለባቸው የሚሉት ትራምፕ የምናገኘው ጥቅም ሳይኖር ለዓለም አቀፋዊነት የምናወጣው ሽራፊ ሳንቲም አይኖርም ብለዋል። ይህኑ የሚያረጋግጡ እርምጃዎችን በተለያዩ ጊዜያት ሲወስዱ ተመልክተናል። በትላንትናው ዕለት ደግሞ አስተዳደራቸው ከተመድ ጋር ግንኙነት ያላቸውና በሁሉም ዓለም አቀፍ ድርጅቶች ውስጥ ያለውን ተሳትፎና የገንዘብ ድጋፍ ፈትሾ ካጠናቀቀ በኋላ ለ66 ድርጅቶች፣ ኤጀንሲዎችና ኮሚሽኖች የሚያደርገውን ድጋፍ የሚያግድ አስፈጻሚ ትዕዛዝ ፈርመዋል። አሜሪካ አልያችሁ ካለቻቸው ተቋማት መካከል አብዛኞቹ በአየር ንብረት፣ በሰራተኛ፣ በስደትና በሌሎችም ጉዳዮች ላይ የሚያተኩሩ ይገኙበታል። ከዚህ በተጨማሪ በተመድ ውስጥ ያልተቋቋሙ እንደ የአትላንቲክ ትብብር አጋርነትና ዓለም አቀፍ የጸረ ሽብር መድረክም ይገኙበታል። አሶሺየትድ ፕሬስ የአሜሪካን እርምጃ በቬንዙዌላ ላይ ከተወሰደው እርምጃና በግሪንላንድ ላይ ያላቸውን አቋም ባሳወቁበት ጊዜ የተወሰደ ተመሳሳይ አቋም ብሎታል። ይሁን እንጂ የአሜሪካ መንግስት እነዚህ ተቋማት በተለይ ከተባበሩት መንግስታት ጋር ግንኙነት ያላቸው ተደራራቢ፣ በአግባቡ የማይመሩ፣ አላስፈላጊ፣ አባካኝ ወይም ከሀገሪቱ ብሔራዊ ጥቅምና ሉዓላዊነት ጋር የሚቃረኑ ሆነው ተገኝቷል በማለት በውጭ ጉዳይ መስሪያ ቤት በኩል ባወጣው መግለጫ አሳውቋል። የትራምፕ ውሳኔ የመጣው አስተዳደራቸው የቬንዙዌላውን መሪ ኒኮላስ ማዱሮን በቁጥጥር ስር በዋሉበትና ግሪንላንድን የመረከብ ፍላጎት ማሳየትን የመሰሉ ወታደራዊና ዲፕሎማሲያዊ እርምጃዎችን በወሰደበት ወቅት ነው ብሏል ዘገባው። የትራምፕ አስተዳደር በዓለም አቀፋዊ ግንኙነቶች ዙሪያ ያለውን አቋም ገና ከጅምሩ አሳውቋል። ከዚህ በመነሳት አስቀድሞ ለዓለም ጤና ድርጅት፣ ለፍልስጤም ስደተኞች ኤጀንሲ፣ ለተመድ ሰብአዊ መብቶች ምክር ቤትና ለተባበሩት መንግስታት የትምህርት ሳይንስና ባህል ተቋም ዩኔስኮ የሚሰጠውን ድጋፍ ማቋረጡ ይታወሳል። በአሁኑ ጊዜ ከትራምፕ ብሔራዊም ሆነ የውጭ ግንኙነት ፖሊሲ ጋር ተራማጅ የሆኑትን ብቻ በመምረጥ ነው የገንዘብ ድጋፍ የሚደረገው። ብዙዎች ይህን የአሜሪካ መንግስት አቋም በመተቸት ላይ ናቸው። በኢንተርናሽናል ክራይሲስ ግሩፕ የተመድ ጉዳዮች ኃላፊ ዳንኤል ፎርቲ
እያየን ያለነው አሜሪካ ለብዙ ወገን ግንኙነት ያላትን የኔ መንገድ ካልሆነ ሌላ አማራጭ የለም የሚል ግልጽ አቋም ነው ማለታቸውን የአሶሺየትድ ፕሬስ ዘገባ ያመለክታል። ታዲያ ይህ የትራምፕ እርምጃ የመንግስታቱን ድርጅት ነባር የዲፕሎማሲ ግንኙነት በከፍተኛ ሁኔታ ከመቀየሩም ባለፈ ድርጅቱ በሰራተኛና በፕሮግራም ቅነሳ እንዲታመስ ማድረጉም ነው የተገለጸው። ከዚህ ጋር በተያያዘ የአሜሪካ የገንዘብ ድጋፍ መቆም በርካታ ቢሮዎችና ፕሮግራሞች በዋጋ ውድነት ምክንያት መቀመጫቸውን ወደ ተለያዩ ሀገራት እንዲዘዋወሩና እንዲታጠፉ ማድረጉ ይታወሳል። የትራምፕ አስተዳደር ምንም እንኳን ከዓለም አቀፋዊ ጥምረቶች ራሱን የማግለል አቋሙ ከፍተኛ ቢሆንም እንደ ዓለም አቀፍ የቴሌኮሙኒኬሽን ማህበርና ዓለም አቀፍ የባህር ድርጅት ባሉ ተቋማት ውስጥ እቆያለሁ ብሏል። ለዚህም ከቻይና ጋር ለመወዳደርና የአሜሪካን ተጽዕኖ ለማስፋፋት ትኩረት ስለሚሰጠው ነው በማለት መልስ ሰጥቷል። የአየር ንብረት ጥበቃ ጉዳይ የአሜሪካ አጀንዳ አይደለም የሚሉት ትራምፕ የአየር ንብረት ለውጥን የፈጠራ ወሬ በማለት ነው የሚጠሩት። የተፈጥሮ ሀብት ጥበቃ ምክር ቤት ፕሬዝዳንት ማኒሽ ባፕና ዩናይትድ ስቴትስ ከአየር ንብረት ለውጥ ስምምነት የወጣች የመጀመሪያው ሀገር ትሆናለች ብለዋል። ሌሎች ሀገሮች በሙሉ አባል የሆኑት የአየር ንብረት ለውጥን የመከላከል የሞራል ግዴታ ስላለባቸው ብቻ ሳይሆን በእነዚህ ድርጅቶች ውስጥ መሳተፍ ግዙፍ የኢኮኖሚ ፖሊሲዎችን የመቅረጽ ዕድል ስለሚሰጥ ጭምር ነው ሲሉ አክለዋል። በዚህ ጉዳይ ላይ አስተያየት የሰጡት የቀድሞ የዋይት ሀውስ የአየር ንብረት ለውጥ አማካሪ ጂና ማከርቲ ውሳኔውን አርቆ አሳቢነት የጎደለውና አሳፋሪ ያሉት ሲሆን ሳይንቲስቶች ደግሞ የአሜሪካ መውጣት የሙቀት አማቂ ጋዞችን ለመቀነስ የሚደረገውን ዓለም አቀፍ ጥረት እንደሚያደናቅፍ አስጠንቅቀዋል። ሪፐብሊካኖቹ በግዳጅ ውርጃ ያስፈጽማል በማለት የሚወነጅሉት የስነ ህዝብ ኤጀንሲ ዩኤንኤፍፒኤም አሜሪካ ድጋፏን ከምታቋርጥባቸውና አያስፈልጉኝም ካለቻቸው ዝርዝር ውስጥ ተካቷል። በአጠቃላይ በትናንትናው የትራምፕ የአስፈጻሚ ትዕዛዝ ፊርማ የአሜሪካ መንግስት መስሪያ ቤቶች በ31 የተባበሩት መንግስታት ድርጅት አካላትና በ35 የተመድ ባልሆኑ ድርጅቶች ውስጥ ያላቸውን ተሳትፎና የገንዘብ ድጋፍ በተቻለ ፍጥነት እንዲያቆሙ መመሪያ ሰጥተዋል። የውጭ ጉዳይ ሚኒስቴር ባወጣው መግለጫ የአሜሪካ እርምጃ አንዳንዶቹ ተቋማት ከዩናይትድ ስቴትስ ጥቅም ጋር የሚቃረኑ አጀንዳዎችን ሲያራምዱ እንደነበር ጠቅሷል። ትራምፕ ከተቋማቱ ጋር የጥቅም ግጭት መኖሩን እንደሚጠቅሱ ያስታወሰው ሮይተርስ በዓለም አቀፋዊ ተቋማት ላይ ያላቸው ጥርጣሬንም የሚያንጸባርቅ ነው ብሎታል። የትራምፕ እርምጃ በተለይም በተባበሩት መንግስታት ድርጅት ላይ ያላቸውን የቆየ ጥርጣሬ ያሳያል የሚለው ሮይተርስ የእነዚህ ተቋማት ውጤታማነት፣ ወጪና ተጠያቂነት በተደጋጋሚ ጥያቄ ውስጥ ሲያስገቡ እንዲሁም የአሜሪካን ጥቅም እንደማያገለግሉ የሚከራከሩ መሆኑን አስታውሷል። ከአንድ ዓመት በፊት ሁለተኛ የስልጣን ዘመናቸውን ከጀመሩ ወዲህ ትራምፕ ለተባበሩት መንግስታት የሚሰጠውን የገንዘብ ድጋፍ መቀነሳቸው፣ ከተመድ ሰብአዊ መብቶች ምክር ቤት ጋር ያለውን ግንኙነት ማቆማቸውን፣ ለፍልስጤም ስደተኞች ኤጀንሲ የሚሰጠውን ድጋፍ ማገድ እንዲሁም ከዩኔስኮ መውጣታቸውን አንስቷል። በዋይት ሀውስ መረጃ መሰረት ዋሽንግተን ለመውጣት የምትፈልግባቸው ድርጅቶች ጽንፈኛ የአየር ንብረት ፖሊሲዎችን፣ ዓለም አቀፍ አስተዳደርንና ከአሜሪካ ሉዓላዊነት የኢኮኖሚ ጥንካሬ ጋር የሚጋጩ የርዕዮተ ዓለም ፕሮግራሞችን የሚያራምዱ ናቸው። በተጨማሪም እነዚህ እርምጃዎች ከአሜሪካ ቅድሚያ የሚሰጣቸው ጉዳዮች ይልቅ ዓለም አቀፋዊ አጀንዳዎችን የሚያራምዱ ተቋማት የሚፈሰውን የአሜሪካ ግብር ከፋይ ገንዘብ ያስቆማሉ ይላል የነጩ ቤተ መንግስት መግለጫ። አድማጮቻችን፣ የዛሬውን በዚህ አበቃን። ስላዳመጣችሁን እናመሰግናለን።